በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በድህነት ውስጥ የምትኖር አንድ ቤተሰብ ነበረች። በዚህ ቤተሰብ ውስጥ እናት፣ አባትና አንዲት ልጃቸው ይኖር ነበር። ከቤተሰብ ውስጥ ግን ገቢ የነበረው አባት ብቻ ነበር። ነገር ግን መሰረታዊ ቀለቦች የሚባል ምግብ፣ ልብስና የመሳሰሉትን የመሸፈን ብቃት ነበረው። ምንም ያህል አባት ገንዘብ ባይኖረው እንኳ ሁልጊዜ ያልመው የነበረው ግን ልጁ የዓለም አንደኛ ዶክተር ማድረግ ነበር። ከመጠን በላይ ደግሞ ይወዳት ነበር። እሷም የተባረከች ልጅ ነበረች። የሃይስኩል ውጤቷ በምትቀበልበት ቀን አባት በጣም ነበር ደስ ያለው እና ለልጁም እንዲህ አላት፣ ልጄ ዛሬ በአንቺ ምክንያት ከመጠን በላይ ደስ ብሎኛል እና ልገዛልሽ የምትፈልገው ነገር ካለ ጠይቅኝ አላት። ልጁም ባለፈው መንገድ ላይ ስንሄድ የወደድኳት ልብስ ነበረች። የዛን ጊዜ ልጠይቅህ አልቻልኩም፣ ግን አሁን ትገዛልኛለህ? ዋጋው ግን $1500 ነው አለችው። አባት ስለተደሰተ ልጁም አዝና ማየት ስላልፈለገ ብቻ ለዚህ ልብስ ሊያስገዛ የሚችል ገንዘብ እንደማይኖር እያወቀ ሊገዛላት ግን ቃል ገባላት። በሚቀጥለው ቀንም አባት ለልጁ ገጸ በረከት አድርጎ አበረከተላት። እናት ይህን ሁሉ ታዝባ ይህን ልብስ ሊያስገዛ የሚችል ገንዘብ እንደሌለ ስለምታውቅ ከየት እንዳመጣው ጠየቀችው። አባት የሰበሰብኩት ብር ነበር፣ ከዛ ደግሞ ደሜን ሽጬ ያገኘሁት ገንዘብ ነው። ልጄን የስህተት ስሜት እንዳይሰማት እባክሽ እንዳትነግሪያት አላት። ለቀጣይ ለትምህርቷ ጊዜ የሚሆን አባት በጣም ጠንክሮ በርትቶ ሊሰራ ጀመር እና ልጁም የጤና ትምህርት ወይም ደግሞ ሜዲሲን መርጣ ወደ መደምደሚያ ዓመት ደረሰች። ለሁሉ ወጪዋ የሚያስፈልግ ግን $8000 ያስፈልጋት ነበር። አባት በቂ ገንዘብ እንኳ ባይኖረው እንዴት እንደሆነ ሳይታወቅ ከፈለው እና አሁንም እናት በጣም ተደነቀች። እንዴት እንደከፈለው ጠየቀችው፣ የሆነ ክፉ ነገርም አድርጎ እንዳይሆን። የዛን ጊዜ አባት አይ አይደለም፣ ኩላሊቱ ከጥቅም ውጪ የሆነው ሰው ነበርና ለእርሱ ሽጬለት ነው አላት። የዛን ጊዜ እባክሽ ድጋሜ የልጅ የስህተት ስሜት እንዳይሰማት እንዳትነግራት አላት። ዛሬ ልጃቸው ዶክተር ሆና የምትመጣበት የግራጁዌት ቀኗ ነው። እናት አባት ከሙሉ ሲሳያቸው በደስታ በሐሴት ልጃቸው እየጠበቁ ነው። ነገር ግን ልጃቸው ዶክተር ሆና ሳይሆን ሬሳ ሆና መጣች። ከሁሉ የከፋው ግን የምትወደው ልጅ ሌላ ሴትን ስላፈቀረ ራሷን አጥፍታ ነበር የሞተችው። አሁን እስኪ መልሱልኝ ወንድሞቼ፣ እሷ ነው የሞተችው ወይስ ቤተሰቦቿ? በተለይ አባቷ የሞት ነበር የሞተው። ወንድሜ እህቴ፣ መኖራችን እንኳን ባይጠቅማቸው መሞታችን የሚጎዳቸው ዘመድ ወገን አለው። ወንድሞቼ፣ ምናልባት እኛ ስለዚህ ሴት በጣም ፈርደን ይሆናል፣ ይህ ሁሉ አድርጎላት ምናምን እያለ። ነገር ግን የረሳነው አንድ ትልቅ ነገር አለ። ከሁሉም በላይ እኔ መናገር የፈለግኩት ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ምክንያቱም ከዚህ አባት በላይ ለእኔ፣ ለአንተ፣ ለአንቺ ሲል የከፈለ መስዋዕት የደም ወይ የኩላሊት ብቻ አልነበረም። ጌታችን ኢየሱስ ክርስቶስ የተገረፈው ግርፋት፣ የተጠፋውን ጥፊ በቁጥር በቀላሉ እንጠራው ሊሆን ይችላል። ነገር ግን ሊቆጠር የማይችል ቅዝቃዜው፣ ሊቆጠር የማይችል ሕማሙ፣ ሊሰማን ያልቻለ ቆስሎ ረስተነዋል። ጌታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍሶ ሕይወቱን ሰጥቷል። ለምን ከተባለ ግን ስለተወደደን ስላፈቀረን ብቻ። በኃጢአታችን ፈንታ እሱ ሞተ። ከሁሉም በላይ ጌታችን ኢየሱስ ክርስቶስ የሚያሳዝነው ነገር ቢኖር ግን ወንድሞቼ የዛን ቀን አይደለም። እሱ ከሁሉም በላይ ሊጎዳውና ሊያሳዝነው የሚችል ነገር ቢኖር ግን እንደዚህ ሴት ሞተን በምንመለስበት ሰዓት ላይ ቀን ነው። ጌታችን ኢየሱስ ክርስቶስ እሱ ወደ እሱ ሲጠራን፣ እኛ ግን ለአንተ ጊዜ የለንም፣ በእረፍት ቀናችን ብቻ ነው የምንመጣው፣ ቃልህን የመስማት ፍላጎቱ የለንም እያን ስንመልስለት እንዴት አይጎዳም? ወንድሞቼ ልቦናውን ማስተዋልን ይስጠን። ምስጋና ለእግዚአብሔር። ሰላምታውን አልረሳሁም። የእግዚአብሔር ሰላም ከሁላችን ጋር ይሁን እያልኩ ነው።
ጸጋውን ያብዛላችሁ።